ጋራጅ ቤት ሰራተኛ ልብስ ነው የሚመስለው። ዋው ይላል። ለየት ያለ ማለት ነው። በቃ ለየት ያለ ከ10 እስከ $15 ነው። ሰላም የዩቲዩብ ቤተሰቦች እንደምናችሁ። በጣም ደህና ነኝ። አንደው አለው አይኗቃለው ትንሽ ጠፋ ብዬ ነበር። ያው እንግዲህ ከቻሳ ከቸችስ ብለናል። በሌላ ባዲስ ቪዲዮ ወንዶች የምንቸገርበትን ነገር ለእናንተ ለማሳየት እዚህ ከች ብያለሁ። ወደ ግቡ። እንግዲህ ጋይስ ቅድም እንደነገርኳችሁ የብዙ ወንዶች ችግር ስፔሻሊ ደግሞ አሜሪካ ስትመጡ የብዙ ወንዶች ችግር ምንድነው? ሱሪ ነው የብዙ ወንዶች ችግር። እኔ እንዴት እንደሆነ አይደለም ኢትዮጵያ ያለው አሜሪካ የሚኖሩ ሰዎች ከየት እያመጡት እንደሆነ አላውቅም። አሪፍ ሱሪ ነው ያደረገው እና የሚገርማችሁ ነገር ብዙ ጓደኞቼ አሜሪካ ያሉ ሰዎራቸው አረ ሱሪ ያለው ኢትዮጵያ ነው ምናምን ይሉኛል። እንግዲህ እንየውና ሱሪና ዋጋቸውን አብረን እንይና ሬት እናደርጋለን ማለት ነው። እንዴት አባቱ እንደሚያስጠላ ፌድ አድርጓል የሚለው ቃል አይገልጽም። ይሄ ያደረገ ሱሪ ነው። ዋጋው ግን ስንት ነው? $45 ለዚህ ሱሪ $45 ዋጋው በቂ ነው አይደለም የሚለው ነገር እናንተ ትነግሩኛላችሁ። ይሄ ኦሞ ከለር ነው። ይሄ አይ ቲንክ ሌላ ፈዛዛ ከሱ ይሄ የሚሻል ይመስለኛል ከለሩ ግን ይሄም ዘሴም ነው። በቃ ይሄም ዘሴም ነው። በቃ ምንም ደስ የሚል ነገር የለም። እንግዲህ እንደምታዩት ነው ጋይስ። እዚህ ጋር ደግሞ ትንሽ ለየት ያሉ ሱሪዎች አሉ። እንደምታዩት እዚህ ጋር ሰማያዊ አለ። ቅድም ካሳያችሁ ትንሽ ደመቅ የሚል ሱሪ ነው። ይሄ ትንሽ አሪፍ ይመስላል። እንደ ሱሪነቱ አሪፍ ነው። ይሄ ኳሊቲው አሪፍ ነው። ኳሊቲነቱ አሪፍ ነው። ግን ይሄ እንዴት ነው መሰላችሁ? ስታይል ለሚፈልግ ሰው ስታይሊሽ አይደለም ሱሪ። አሁን ይሄ አሪፍ ነገር ነው። ኳሊቲው አሪፍ ነው። ግን ብዙም እንትን አይደል። ዋጋው ስንት ነው? ወደ ዋጋ $50 $49.99 $50 ይገባዋል አይገባውም? እንግዲህ ተመልካች እናንተ ሬት አድርጉት። እዚህ ጋር ደግሞ ከቻ ሳይላል በጎን በኩል ምን አለ? ሬንጀር ይላል። ወታደር ሬንጀር አለ። እንግዲህ ፋሚሊያንስ እንደምትሾፉት ሬንጀር አለ። ሳይዝ እንደ ልብ ነው። ጀስት እኔ ዝም ብሎ ሱሪውን ብቻ እንድታዩት ስለፈለኩ ነው። እቺም ኳሊቲዋ አሪፍ ነች። ዋጋው ስንት ይላል? ከቅድሙ ጋር ተመሳሳይ $49.9 ትንሽ እኔ እስካሁን ካሳየኋችሁ ትንሽ የተመቸኝ የትኛው ነው? ይሄና ይሄ ትንሽ ከለሩ ትንሽ ይሻላል። የሆነ ስታይሊሽ ነገር ይመስላል። ትንሽ ስታይሊሽ ነገር ይመስላል። አሪፍ ነገር ይመስላል። እስካሁን ካሳየኋችሁ ይሄ ትንሽ አሪፍ ይመስላል። ግን እንደነገርኳችሁ ነው። ስታይል ለሚወድና ስታይል ለሚከተል ሰው ኳሊቲ ነው እንጂ ያለው እዚህ እንትን የለውም። ይሄ ስንት ነው? ማይ ጋድ በስማ ትንሽ አይ ቲንክ ስታይሊሽ ነገር ስለሚመስለው መሰለኝ 54 ውድ ነው። ይሄ የሚቀመስ አይነት ነገር አይደለም። ይሄ ከለር ነው እንጂ የሚለየው ካሳያችሁ ጋር አሪፍ ነው። ከዚህ ከቡኒው ከለር ጋር ይመሳሰላል። ይሄ ፋሚሊያንስ እንደምታዩት ነው። ጋይስ ስንት ይላል ዋጋው? 49 ይሄ ከዚህኛው ይቀንሳል ዋጋ። እዚህ ጋር ደግሞ ፋሚሊ እንደምታዩት ጨርቅ ሱሪ ነው።
ዋጋው ስንት ይላል መሰላችሁ? $54.99 ይላል። ይኸው አቅርቤ ነው ማሳያችሁ። ይሄንን $55 ጨርቅ ሱሪ እንግዲህ ይታያችሁ። ውድ ነው፣ በጣም ውድ። እነዚህ የምታያቸው ጨርቅ ሱሪዎች ናቸው። ባይዘዌ አሜሪካ ኳሊቲ አለ። ኳሊቲ እንዳያሳስባችሁ የኳሊቲ ጉዳይ። እነዚያውን ድርድር ብለው የምታያቸው ጨርቅ ሱሪዎች ናቸው። አሁን እዚህ ጋር ጥቁር ነው። አሁን እንደ ካኪም እንደ ጨርቅም ሱሪ ነገር። በነገራችን ላይ ጋይስ ግን ምን እየተረዳው እንዳለው ታውቃላችሁ? በጣም ቱታ ይበዛል ከጂንስ ሱሪ ይልቅ ማለት ነው። በጣም ነው ቱታ የሚበዛው። አይ ቲንክ እንደሚመስለኝ አሜሪካ በጣም ጠንካራ የሆነ የስራ ባህል ስላላቸው አብዛኛው ሰው ቱታ ስለሚያደርግ ይመስለኛል ቱታ ያለውና እስካሁን ስዞር ምንድነው እያጋጠመኝ ያለው? በጣም ቱታ ነው እንደምታዩት። በጣም ያባበደ ቆንጅዬ ቱታዎች። ቀደም ካሳየኋችሁ ደግሞ ይሄ ይለያል ቱታ ማለት ነው። ቀደም የምታዩት በተለያየ አይነት ከለር። ግን ዋጋው ስንት ይላል? ዋጋው ይሄ 49.99 ይላል። ኦሬዲ $50 ማለት ነው። ይሄኛው በጥቁሩ ራሱ አየ 54.99 ይሄስ 54 ፋሚሊ ኦልድ ኔም የተባለው ቤት ዞርኩ። ምንም የምፈልገውን ምርጫ ላገኝ አልቻልኩም። አሁን ደግሞ ወዴት እንሄዳለን? ቶሚ ወደ ተባለው ታዋቂ ቤት እንሄዳለን። እዛ ቤት ደግሞ ያለውን ነገር ቼክ እናደርጋለን። አብረን ወደ ቤት እዚህ ጋር ከተደረደሩት አንድ ጃኬት ብድግ አደረኩ፣ ገደገድኩት። ያምራል፣ ፏፈሽ ጎርደደደዳልን አየኑ ያበደ ነው። እስቲ ዋጋ ነው ብለን ሾፍ ስናደርግ እዴ 290። አይ ይሄንማ እንዳማረብኝ አውልቄ ላስቀምጠው ብዬ ቆይ ጋይስ በጣም ደክሞኛል። በስተመጨረሻ የተመጣው በርሊንግተን ቤተሰብ። ይሄ ደግሞ የምታየው ቤት እስካሁን ካየናቸው የሚለየው ምንድነው? ይሄ ትንሽ ረከስ ይላል። ኳሊቲነቱ ምንም አይልም። ዋጋው ግን በጣም ረከስ ይላል እስካሁን ካየናቸው ቤቶች ማለት ነው። አሁን ደግሞ ወደ ቤት መጣን። መነጽራችንን እየገደገድ ነው። እንግዲህ እንደዚህ የምታያቸው መነጽሮች ከ10 እስከ $15 ናቸው። ይሄስ እንደው በፈጣሪ ስም ይሄ ልብስ ይውልኝ ነው መላችሁ። ይውልኝ ይሄ ምን እንደሆነ ታውቃላችሁ? የጋራጅ ቤት ሰራተኛ ልብስ ነው የሚመስለው። እግዚአብሔርን የጋራጅ ቤት ሰራተኛ ግሪስ ነክቶት ዘይት የነካው ምናምን በቃ የተንከባለሉበት የጋራጅ ቤት ነው። ግን እዚህ ጋር ቀብረር ብሎ ቡቲክ ላይ እንደ ፋሽን ደግሞ ይዩት ለ19.99 የሚገርም ነው። ፋሚሊያንስ እንደምታዩት እዚህ ጋር ደግሞ ቁምጣዎች አሉ። እንደነገርኳችሁ ሳይዝ በሽ ነው፣ ግን ያባበደ ነው። እማልዋሻችሁ ነገር ጌታ ምስክሬ ነው የምላችሁ። እስካሁን ዞሬ ካየሁት ነገር ምንድነው አሪፍ ነገር ያየሁት እዚህ ሀገር ቱታ፣ ቁምጣ፣ ቲሸርት፣ ጃኬት እና ጫማ፣ ሱሪ እንደነገርኳችሁ ዙር ምንም ያው እንዴት አባቱ እንደሚያምር ማይ ጋድ በእናታችሁ ፋሚሊ ስንት ነው? $10 ፋሚሊ እንዳታስቡት እንደ ኢትዮጵያውን ሳንቲም ምናምን ተመልሶላችሁ ሳንቲም አትቀበሉማ። እዚህ ሳንቲም ይቀበላል። በቃ አንቆ እንዴ አመልስልኝም እንዴ ምናምን ሊል ይችላል። ለአንድ ብር አሁን 0.1 ሳንቲም ነው የጎደለው። ኦልሬዲ $10 እቺ አሪፍ ነገር ነች። 12.99 ይላል። ሁላ ያባበዳል። አሳየልኝ ካሜራ ነው። እቺም ዘመናዊ ማርዬ ነገር ነች። አይደል ቁምጣው ዋጋ ያላሳያት እቺ ብቻ ነች ትንሽ የምትለየ 1999 ዋጋው ተመሳሳይ ነው። ግን
እንዳለ አሪፍ ናቸው። ዋው ይላል። ዋው ይላል። ለየት ያለ ማለት ነው። በቃ ለየት ያለ ይሄ ፈልጌ ያጣሁት ሳይዝ ነው። እንዴት አባቱ እንደሚያምር እኛ ጋውን ክረምት ነው ላረጎም አልችልም። በበጋ ግን በቃ ማረጋት እንዴት አባቱ እንደምታምር እዋት ነው የምላችሁ ጋይስ። በጣም ነው ወደድኳት። በእውነት ሳይዝ የለውም ሳይዝ አጣሁለት እንጂ በጣም አሪፍ ነው። ቁምጣ ነች 19.99 $20 ማለት ነው። አሪፍ ቁምጣ ነች እቺ። እንግዲህ ጋይስ ዞሩ ፈለኩ፣ ምንም የሚረባ ነገር አላገኘም። አሁን የት ነው ያለሁት? በስተመጨረሻ ቱታ ረድፍ ላይ ነኝ ያለሁት። እግሬም ትልቅ ስለሆነ ነው መሰለኝ ፈልጌ ምንም ያገኘሁት ነገር የለም። አሁን እንግዲህ እንደዚህ እንደምታያቸው ቱታ መሬዶች ናቸው። ቱታ እስቲ እናያለን። በዚህኛው ሳይዝ አለኝ ይሄ እንደዚህ አይነት ስንት ይላል? 17.99 አቤት! እዚህ ሀገር ግን ለ0.1 ሳንቲም ያለው ነገር ስማ፣ እዚህ ጋር አለ። ቱታ አሪፍ ተመስለኛል፣ ግን ምን እንደሆነ አላውቅም። ዛሬ የሚያስደስተኝን ነገር ማግኘት አልቻልኩም ጋይስ። ለምን እንደሆነ አላውቅም። እስቲ ኮሜንት ላይ ጻፉ። እዚህ ጋር በቱታ ነው ባይዘው ቱታቸው ተመሳሳይ ነው ዋጋው። ስንት ይላል? $40 ይላል። ይሄ $40 ይላል። እንዴት እንደሆነ ባላውቅም $40 ይላል። 14.99 15 ብር አሪፍ ነበረች። ባጠብ ስንት ይላል? 13 ብር 12.99። እስኪ ድካሙን ልርሳ ብዬ ማሳጅ እየተደረኩ ነው፣ ዘና ፈታ ለማለት እንግዲህ ፋሚሊ እንዳያችሁ ዞርኩኝ። ምንም የምወደውን ሱሪ ማግኘት አልቻልኩም። እንደውም ለእናንተ እንዳይሰለቻችሁ ብዬ በጣም ዞር ያለውን የማአት ቪዲዮ ነው የቆረጥኩት። ምንም የምወደውን ሱሪ ማግኘት አልቻልኩም። እናንተ የምታውቁት ቦታ ካለ ከታች ኮመንት አድርጉልኝና እናንተ ያላችሁኝ ቦታ ደግሞ እጄ ደህና ነገር ምናልባት ላገኝ እችላለሁ። ምንም የምፈልገውን ነገር ማግኘት አልቻልኩም። እንግዲህ በሌላ ቪዲዮ እስክንገናኝ ድረስ ይመቻችሁ። ሰብስክራይብ ያላደረገ ሰው ካለ ሰብስክራይብ ያድርግ። ይመቻችሁ።